አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አህሌን ቤተሰብ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አማን ናችሁ ወይ? አፍያ ኢባዳ ኢማን አማን ሁሉ ሰላም። እኔ ጋ አልሐምዱሊላህ ሰላም ነው። እንግዲህ ዛሬ የመጣሁበት ርዕስ ሰብስክራይብ ለምታደርጉኝ በሙሉ ላመሰግናችሁ ነው የመጣሁት። እንዲሁም ደግሞ ሀሳብ አስተያየታችሁን እኔ የአማርኛ ማንበብ ስለማልችል ብዙም መልስ አልመልስላችሁም። ብዙ ጊዜ በጣም ይቅርታ፣ በሌላ እንዳትተረጉሙብኝ። ከቻላችሁ በአማርኛ ሳይሆን በእንግሊዝኛ ጻፉልኝ፣ መልሳለሁ። አማርኛ ማንበብ አልችልም እና ማለት ነው። ቤተሰብ በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። ለምስጋናና ለእናንተ ያለኝ ልዩ ቦታ ልገልጽላችሁ ነው የመጣሁትኝ። ሀሳብ አስተያየታችሁ ከኛ አይለየን። እወዳችኋለሁ፣ አከብራችኋለሁ። ሰላም ጤና ለእናንተ አብዝቼ ተመኝቻለሁ። ቤተሰብ በያላችሁበት ሰላሙ ጤናው ይብዛላችሁ። ውድ ቤተሰብ፣ ውድ ወዳጆቼ፣ ከክፉ አላህ ይሰውራችሁ። የምትለፉት፣ የምትጥሩት፣ የምትግሩት ስኬትን በስኬት አላህ ያሳያችሁ። ደስታን በደስታ ያሳያችሁ። ያሰባችሁ ይሳካላችሁ፣ የልባችሁ ይምላላችሁ። ወገን አላህ ሁልጊዜ ለተጨነቀው ለተቸገረው ከጎኑ ነው። ቤተሰብ እና ማለት ነው። አላህ ሰላሙን ጤናውን ያብዛላችሁ። ውድ የሀገሬ ልጆች፣ ከክፉ ነገር ይሰውራችሁ፣ ሀሳባችሁ ይምላላችሁ። በስራ ደስተኛ ሁኑ፣ በአፊያ ደስተኛ ሁኑ፣ በጤና ደስተኛ ሁኑ። ስኬትን በስኬት አላህ ያድርግላችሁ። በስደት ላይ የምትገኙ እህት ወንድሞቼ አላህ በሰላም ለሀገራችሁ ያብቃችሁ። ይሄ የሁል ቀን ምኞቴ ነው ውዶችዬ። አላህ በሁሉ ነገር በምትገቡበት በምትወጡበት ያስባችሁ፣ ያስታውሳችሁ። አላህ ይውደዳችሁ። ማለት የሰው ልጅ ሰው ነው። እኛ ሰዎች ስንባል ስህተት ልንሰራም እንችላለን፣ ጥፋትም ልናጠፋ እንችላለን። ከጥፋተኞች አላህ እንግዲህ ወንጀላችን ይማረን። እናጠፋለን፣ ጥፋታችንም አላህ ይማረን። እንሳሳታለን፣ ከስህተት አላህ ያስተምረን፣ ከስህተት ያውጣን። እኛ ኢንሻአላህ ዛሬ ጥሩ ነገር ከሰራን ነገ ለልጆቻችን እናወርስበት ይሆናል። እኛ ዛሬ ጥሩ ቦታ ከደረሰን ከኛ በታች ያሉትን ለማሳደግ ነው እቅዳችን፣ እጥረታችን። ኢንሻአላህ እውነት ይሄ ነገር ከተሳካልኝ ኢንሻአላህ ከኔ በታች ያሉትን ለማየት ብዙ ሀሳብ አለኝ። በዚህ በዩቲዩብ ቻናሌ ላይ ሁልጊዜ የምናገረው ነገር ብኖር እኔ ቻናሌን የከፈትኩበት ምክንያቴ ትልቅ አላማ አለኝ። ወደ ቁም ነገሩ ይድረስ እንጂ በማውራት ሳይሆን በተግባር ማሳየት ፈልጋለሁ። እኔ ሀሳብ ምን እንደሆነ እቅድ ምን እንደሆነ ማለት ነው። እና ማለት ነው ቤተሰብ ይሄ ቻናል ስከፍት እኔ በምክንያት ነው። በፊት እንደነገርኳችሁ ባለፈው እንደነገርኳችሁ እኔ ዩቲዩብ ለመክፈት ከ5 ዓመት በፊት ነበረኝ ፍላጎቴ። በስተመጨረሻ ስላገኘው በጣም ደስ ብሎኛል። በዚህ አጋጣሚ ላመሰግን እወዳለሁ ጓደኞቼ። ሰላሙ ጤናቸው ይብዛላቸው፣ ሰላሙን ያብዛላቸው፣ ከክፉ ይሰውራቸው፣ አላህ ይጠብቃቸው። እህታችንን በሰላም ወደ ሀገሯ ገብታለች። በጣም ደስ ብሎኛል። አላህ የምስኪንን ዱዓ ይሰማል። እኛ በቅንነት በመልካምነት ከተጓዝን ሁል ጊዜ አላህ ይጠብቀናል። እኛ ሰዎች ምንም አቅም የለንም። በአላህ ድጋፍ በአላህ ጥበቃ ነው ወደ ፈለግነው ሄደን ወደ ፈለግነው ወጥተን ወደ ፈለግነው ደርሰን የምንቀመጠው እና ማለት ነው። ቤተሰብ መልካም ስራ እንስራ፣ ደግ እንሆን፣ ቅን እንሆን፣ ቸር እንሆን። ጥሩ ትምህርት የሆነ ነገር፣ ጥሩ አስተማሪ የሆነ ነገር እንስራ። እንደዚህ ገባ እንደዚህ ወጣ አይመለከተንም። እኛ ማድረግ ያለብን ስደት አላን ስንመጣ የገጠመን ስደት ስንመጣ በፊት አገራችን ስንኖር እንዴት እንደነበረን እኛ ከኛ በኋላ ለሚመጡት አርአያ መሆን አለብን። ከኛ በኋላ ለሚመጡት እንዳይመጡ አገራቸው ላይ ተቀምጦ እንዴት ሰርቶ መለወጥ እንደሚችሉ
እንዴት መኖር እንዳለባቸው እኛ ለነሱ አስተማሪ መሆን አለብን። እኛ ለነሱ ጥሩ ነገርን አውርሰን መቀመጥ አለብን። ከኛ በኋላ ለሚመጡ ልጆች ችግርን፣ መከራን፣ ስደትን ባያዩ የሰው ሀገር የመጣ ነው እኛ ደልቶን ሳይሆን ህይወታችን ለመለወጥ የተሻለ ህይወት ሊኖረን። ግን ይሄ ሁላ አመት ተቀምጠናል በሰው ሀገር። አልሐምዱሊላህ ረብል ዓለሚን። ብንቀመጥም ያው ጤና አለን አፊ አለን እንበል እንጂ ምንም ያገኘነው ነገር የለም። ግን አልሐምዱሊላህ አገር ከመቀመጥ ይሻላል። እዚህ በመቀመጥ ቤተሰብ መርዳት ችለናል። ኃላፊነትን መውሰድ ችለናል። እኛ ሰው ሆነን ሰው መርዳት ችለናል። ይሄ ራሱ ጭንቅላት ላለው ላወቀበት ትልቅ ትልቅ ለውጥ ነው። እኔ በህይወቴ በስደት ከተማርኩ ትምህርት ቤት ከሚማሩ ትምህርት የስደት ህይወቴ ያስተማረኝ ትምህርት ለእኔ ትልቅ ነው። ከትምህርትም በላይ ነው። ብዙ ነገር ገጥሞኛል። እንዲሁ ተወርቶ የሚታለፍም አይደለም። በህይወታችን ብዙ ነገር ይገጥመናል። ብዙ ጊዜ ይከፋኝ ነበር። እኔ አሁን ለምሳሌ በግሌ እዚህ ስደት ላይ እኔ ስኖር ብዙ ጊዜ ሌላ ልጆች የሚያስቀኑኝ እህታቸው ይኖራቸዋል፣ ወንድም ይኖራቸዋል። እኔ ግን እህትም የለኝም በስደት ወንድምም የለኝ በስደት እኔና እኔ ብቻ ነኝ። ይከፋኝ ነበር አንዳንድ ጊዜ። ወንድም ያላቸው እህታቸው ሲያጽናና፣ እህት ያላቸው ወንድማቸው ሲያጽናኑ ሳይ በጣም እቀና ነበረ እና ማለት ነው። ከዛ ደግሞ ቀስ ብዬ መልሼ ሳስበው ደግሞ አረ እንኳንም ስደት አልመጡም እላለሁ። በአንድ በኩል የእነሱን ክፉ ሳይ አረ ወንድሞቼ እንኳንም አልመጡም እላለሁ። የስደት ክፉ አለው፣ የስደት ደግ አለው። ሁለት አይነት መንገድ አለው። አንገትን ደፍተው ከሰሩ ይለወጡበታል። እንደገና ደግሞ ሲመጡ የነበረ ሀሳብ ከገቡ በኋላ ከቀየሩ የህይወት መጥፊያም ይሆናል። ስደት ሁለት አይነት አለው፣ ሁለት አይነት መንገድ አለው። አኗኗርን ዘዴ ይጠይቃል። አገባብን፣ አወጣጥን፣ አሰራርን፣ አኗኗርን ይጠይቃል። ማህበራዊ ህይወት የሚባል ነገር አለ። ከሰው ጋር ስንኖር ሰው ክፉ ቢሆንም ያንን ሰው እንደ ጸባዩ መያዝ ነው። ያ ሰው ጥሩ ቢሆን አንተ ክፉ ብትሆን እንደ ለዛ ሰው ያንን ሰው መስለን መኖር አለብን። አዋቂም ብትሆን አላቅም ብለህ ዝቅ ማለት አለብህ። ከሰው የበታች ሆነ ከሰው ጋር ለመኖር እኔ አውቃለሁ እኔ እንደዚህ ነኝ ካልክ ከማንም ጋር በሰላም አይኖርም። አውቃለሁ ማለት ብዙ ዋጋ ያስከፍላል። አላቅም አሳዩኝ ማለት ብዙ 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 ትምህርትን ያስተምራል። ብታቅ ለራስ በታቅ ለራስ። የምታውቀው ደግሞ በቅንነት ለማያውቀው ብታስተምር የበለጠ ደስታህን ታገኝበታለህ። በአንተ ሰበብ አንድ ሰው ሲለወጥ ማየት ያስደስታል። ያ ማለት ምንድን ነው? እኛ ብዙ ጊዜ አሁን ስደት ስንኖር እና አገር ስንኖር አንድ አይደለም። ስደት ስንመጣ ሆዳችን አይችልም፣ ሆድ ይብሰናል፣ ቤተሰብ ይናፍቀናል፣ ሰዎቹ ይጮሁብናል፣ በስራ ደክሞን እንውላለን። ምግብ የምንበላበት ጊዜ ሁላ አይኖረንም። ስንታመመም ወጥ እንቅልፍ እያማረን አላርሙ ሞልትን የፈረደበት አላርም እያየን በሰቆቃ ብድግ ብለን ሰዓቱ ረፈደ ተሳቀን ወደ ስራ እንደዛው ስንሯሯጥ እንደዛው ስንገፋ ያለ እድሜያችን ያለ አቅማችን ይህ ሁሉ ምንድነው መስዋዕት የምንከፍለው? ለውጥን የተሻለ ህይወት በመፈለግ ነገ የተሻለ ህይወት ይኖረኛል በማለት እና ማለት ነው። ቤተሰብ ወሬ አላብዛባችሁ። ለዛሬ እንግዲህ እችን የመሰለች ምክር ከመከርኳችሁ ሌላውን ደግሞ ቀስ በቀስ ለሌላ ቀን በሌላ ቀን የምንወያይበት ይሆናል። እንዲህ በትንሽ ትንሽ እና ማለት ነው። እህት ወንድሞቼ በያላችሁበት ሰላማችሁ ጤናችሁ ብዝት ትርፍ ያለ ይሁን። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳይረሳ። ቤተሰብ በያላችሁበት ቦታ አሁንም በድጋሚ እላለሁ አላህ ሰላሙን ጤናውን ያብዛላችሁ። ወገኖቼ፣ ወዳጆቼ፣ እህት ወንድሞቼ በሙላ ዓለም የምትገኙ ወገኖቼ ሰላማችሁ ጤናችሁ ብዝት ያለ ይሁን። በያላችሁበት በድጋሚ ሰላም ላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ለዛሬ ያለን ቆይታ ይሄንን ይመስላል። ለሌላው ቀን በሰላም እንገናኝ።
መልካም ጊዜ። ቻው።